ሰላም የዩቲዩብ ቤተሰቦቼ፣ ዛሬ በተፈጥሮ ውስጥ ካሉ በጣም አስደናቂ እንስሳ አንዱን እንመለከታለን። ይህ እንስሳ ሞትን የሚያሸንፍ ይመስላል። አዎ፣ የማይሞት ጄሊፊሽ ተብሎ ይጠራል። ይህ ትንሽ ጄሊፊሽ ከእኛ ጣት ጥፍር ያነሰ ነው፣ ነገር ግን በሳይንስ ዓለም ትልቅ ሚስጥር አለው። በእውነቱ ሙሉ በሙሉ የማይሞት ነው። እንዴት ይህን ያደርጋል? ዛሬ ሁሉንም እንመራመራለን። ላይክ እና ሰብስክራይብ አድርጉ። እንጀምር። ይህ ጄሊፊሽ በአማርኛ የማይሞት ጄሊፊሽ ወይም ዘላለማዊ ጄሊፊሽ ተብሎ ይጠራል። መጠኑ በተሟላ ሁኔታ ዲያሜትሩ 4.5 ሚሜ ብቻ ነው፣ ከትንሽ ጣት ጥፍር ያነሰ። ቀለሙ ግልጽ ነው፣ በመሃሉ ቀይ የሆነ ክፍል አለው እና እስከ 80-90 ተንቀሳቃሽ ቴንቲክልስ አለው። በመጀመሪያው በ1883 በሜዲትራሊያን ባህር ተገኝቷል። ነገር ግን የእርጅና ችሎታው በ1980ዎቹ ተገኘ በአጋጣሚ። አሁን በዓለም ዙሪያ በሞቃታማውና መካከለኛ ውሃዎች ይገኛል። በመርከቦች ባልሳት ውስጥ ተሰራጭቷል። ጄሊፊሽ ሕይወት እንዴት የሚጀምረው? እንቁላል ይፈጠራል። ወንድና ሴት ጄሊፊሾች ስፐርምና እንቁላል ይለቃሉ። እንቁላል ትንሽ ላቫር እስከ ሲጋራ ቅርጽ ያለው ይመስላል። ፕላኑላ ወደ ባህር ታች ተጣብቆ ፓሊፕ ይሆናል። እንደ ቱቦ ላይ ቀኝ ግዛት። ፓሊፕ አዲስ ሜዱሳ የምትተዋወቀው ጄሊፊሽ ይለቃል። ሜዱሳ ያድጋል፣ ይባዛል፣ ከዚያ ይሞታል። ነገር ግን የማይሞት ጄሊፊሽ ይህ ዑደት ይሰብራል። ይህ ጄሊፊሽ ሲታመም፣ ሲራብ፣ ሲጎዳ ወይም ሲያረጅ ከመሞት ይልቅ ወደ ኋላ ይመለሳል። ቴንቲክሎቹን ይለውጣል፣ ይንቀሳቀሳል፣ ወደ ትንሽ ብሎብ ይለወጣል። በ24 ወይም 36 ሰዓታት ውስጥ ወደ ፓሊፕ ይለወጣል። ከፓሊፕ አዲስ ሜዱሳ ይለወጣል። ይህ ሂደት ትራንስዲፈረንቴሽን ተብሎ ይጠራል። አንድ ሴል ወደ ሌላ አይነት ሴል ይለወጣል። እንደ ቢራቢሮ ወደ አምባ ተመልሶ እንደገና ቢራቢሮ መሆን ይመስላል። በቲዮሪ ይህ ዑደት ያለ ገደብ መድገም ይቻላል። ስለዚህ ባዮሎጂካል ኢሞርታል ተብሎ ይጠራል። አዎ፣ በቲዮሪ ሞት የለውም። ነገር ግን በተፈጥሮ ውስጥ ብዙዎቹ እንደ ምግብ ይበላሉ፣ በሽታ ይጠቃሉ፣ በአካባቢ ውስጥ ይጠፋሉ። ስለዚህ በተግባር ብዙዎቹ አይዘልቁም። ነገር ግን በላቦራቶሪ ውስጥ ይህ ብዙ ጊዜ ያደርገዋል። ይህ ጄሊፊሽ ለእርጅና ምርምር ትልቅ ነው። ሴቶች እንዴት ወደ ወጣትነት መመለስ እንደሚችሉ ያስተምረናል። ምናልባት የሰው ልጅ እርጅናን ለመቀነስ ወይም የቲሹ ማገገሚያ ቴክኖሎጂ ይረዳል። ይህ ተፈጥሮ ምን ያህል አስደናቂ እንደሆነ ያሳያል። የማይሞት ጄሊፊሽ ለእኛ ትልቅ ትምህርት ነው። ሕይወት ሊለውጥ ይችላል። ሞት ሁል ጊዜ መጨረሻ አይደለም። ተፈጥሮ ከኛ የበለጠ ብልህ ነች። ይህ ቪዲዮ ከወደዱት ላይክ ያድርጉ። ኮመንት ላይ ምን እንደተሰሙት ይጻፉ። ሰብስክራይብ ያድርጉ። ደወሉን ይጫኑ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።